አላህ ለራሱን የገለጠው አካል አለ ወይስ አላህ ራሱን ገልጦ ያውቃል? ኢየሱስ ክርስቶስ ለሙሴ ራሱን ገልጧል አይደለ? አላህ ለራሱን የገለጠው አካል አለ ወይስ አላህ ራሱን ገልጦ ያውቃል? ኢየሱስ ክርስቶስ ለማን ገልጧል? አብ ራሱን ገልጧል። አይ ወልድ ነው እሱ የገለጠው አይደለ? ምንለው ወልድ ነው አይደለ? ግን ያው አንድ ስለሆኑ ያው ጀነራሊ እናርጋቸው ችግር የለውም እኮ። ማን ነው የገለጠው? ለሙሴ ራሱን ገልጧል። የቱ ጋር ነው እንደዛ? እኔ አላውቅም። ገልጧል ስልህ ፊቱን ምናምን ነገር ነው አይቶታል ነው ወይስ ገልጧል ስትል እውቀቱን ነው ሬቪሌሽኑን ነው ገልጧል የምትለኝ? አልገባኝም። አድባርሱ ገልጧል ማለት አይቶታል ነው አይቶታል በአካል አይቶታል ነው እያልክ ያለው? ቪዥዋሊ አይቶታል። ምን ላይ ነው እንደዛ? አላውቅም። ራሱ ፊቴ ማንም አያይም ነው ሲል የነበረው እኔ ማቀው አላህ ራሱን አሳይቷል የሚል ማለት ራሱን አሳይቶ ያውቃል? እንደ ፐርሰናል ጥያቄ ነው አይደለም። መጀመሪያ የኛው ይግባኝ እንጂ መጀመሪያ ይግባኝ። ዘጸአት ላይ ያለው ፊቱን አሳይቷል የሚል ነገር የቱ ጋር ነው ያለው? እኔ አላየውም። ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን መቼም ቢሆን ነው የሚለው። እግዚአብሔርን ያየ ማንም የለም ነው የሚለው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔርን ከቶ ያየው ማንም የለም ነው የሚለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ነው ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ ማነው 47 ላይ የላከኝ አብ መልኩን ከቶ አላያችሁትም ነው የሚለው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን የሆነ አምላክ የማይሞት የማይታይ ነው ይላል። አንደኛ ጢሞቴዎስ 6:16 ላይም ሰዎች ሊያዩትና ሊቀርበው በማይችል እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድስ እንኳን አላየውም ሊያየውም አይቻልም ማለት። ቆላሲስ ምዕራፍ ኢንሾርት ልኮ ለኛ ራሱን ገልጧል እኮ። ቃሉን መግለጥ ሌላ ጉዳይ ነው። እሱማ አላህም እኮ ቃሉን ገልጧል። እሱ አይደለም ጥያቄው። አይ ቃሉን ሳይሆን ለምሳሌ ራሱን አምላክ ለኛ ገልጧል እኮ በስጋ። አረ የሚል የለም። እኔ አላነበብኩም። እስቲ ጥቅስ ስጠኝ። እንደው ጉድጉድ እኮ ነው ሰምቼ ማለቅ። እኛ ክርስቲያኖች ኢየሱስ ክርስቶስ መውረዱን ካመንን ዞሮ ዞሮ አብን እግዚአብሔርን አይተናል ማለት ነው አይደለም? ባይብል ላይ እንደዛ የለም። ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ነው የሚለው። ያ ሰው ታይቷል። ያ ሰው ታይቷል። ሰው የሚታይ ነገር ነው። እግዚአብሔርን ግን ያየው አንድስ እንኳን የለም ነው። ከእግዚአብሔር ሰምቼ የነገርኳችሁ ነው ሰው ነኝ አለ። ከማን ነበር የሚሰማው የነበረው? ቤኪዬ እግዚአብሔር እኮ። ስለዚህ ከእግዚአብሔር እየሰማ የሚናገረው የነበረው ማን ነው? ኢየሱስ ወልድ። ስለዚህ እሱን ነው የምልከው። እዛ ጋር የሚናገር ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ነው እንጂ ያለው አምላክ ታየ የሚል ነገር እኔ አላየውም። ራሱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነዋል ዘማን ክራይስት ጂሰስ እሱም ሲሆን ኢየሱስ ነው። ሰው ነው ያለው በአንድ አምላክና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ የነበረው እየሰማ ሲናገር የነበረው ሰው ነው ነው የሚለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አምላክ ስንት ነው? አንድ ነው። ከአንዱ አምላክ ሲሰማ የነበረው ምንድነው? ሰው ነበር ሲሰማ የነበረው። የአንድ አምላክ እስካር ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። አምላክ ነበር ይል። ስለዚህ ሲታይ የነበረው ሲበላ ሲጠጣ የነበረው ሲተኛ ሲያንቀላፋ የነበረው ሰው ነው። ኦንቶሎጂካሊ ፈንክሽናሊ እና ሜታፊዚካሊ ደግሞ መሲ ነው፣ ነብይ ነው፣ መልእክተኛ ነው፣ ባሪያ ነው። ይህንን ነው መጽሐፉ የሚናገረው። እሺ አመሰግናለሁ። ምንም አይደለም። ለዛሬው ቴንኪው። እሺ አይ ለኔ እንትን ብለዋል። ቆይ ይቅርታ፣ የቱ ጋር ላንብብልህ? እንትን ስላለ ትንሽ ለኔ ወንድም አለም እኔ ጋር ፊት ለፊቴ እኮ የለህም አይደለ? እየነገርኩህ ያለሁት እኔ ጋር ቆመ ቢሆን ኖሮ ትክክል። አሁን ግን እኔ ጋር አለም ያለው ከየቱ ጋር ጀምሬ ላንብብልህ? ቁጥር 117 ላንብብልኝ ሙሉውን። ኦኬ 117 ኦኬ ፎር ዜር የሚለው ፌትለስነስ የሚለው ከሚጀምረው ጀምሬ ነው
ኖ አፒር የሚለውን አሳየኝ። ኤኒዌይስ ለምን አፒር የሚለውን ቦታ አማርኛ አይሰማህም? ብራዘር ቁጥር 157 አንብብልኝ። ቁጥር 157 አፒር የሚለውን ቦታ አሳየኝ ከይቅርታ ጋር። ቁጥር 157 የሚያታየህም እዚህ 157 የሚለውን ቁጥር ኦኬ። ይሄኛው ልንገርህ፣ ይሄኛው ኦኬ አሲ ኦኬ። አንተ የምትለው አሁን ምክንያት ሰጠህ ምንድን ነው ያለው? አይ በቃ አንተ ያልከው እንኳን ደህና መጣ። በጣም ደስ ይላል፣ በጣም ደስ ይላል ወንድም ማለት አንብብልን። አንተ የተባረክ ሰው ነው አሉ። አንብብልን እኩል አነብ ነው። በእናትህ አንድ ጊዜ ዝም በል። ኦኬ አያችሁ፣ የበፊቱ ላይ የበፊቱን አረ ብራዘር አንብብ ነው። ሌላ ወሬ አይ ዝም በል። ልዩነት አለ የለው? እዚህ ጋርና የበፊቱን ያሁኑ ልዩነት እንዳለው አያችሁ አይደል? አነባለሁ ብለህ መጀመሪያ ላይ ልዩነት አለ ከዚህኛው ጋር የመጀመሪያው እንደዚህ ነው ብሎ ተከታተለ። መጀመሪያ ማን ብለም ከአዳም ተረበሽ በራስ ነው መታ ወንድም ማለት አንዴ ቆይ ልግባ። ይምራን ቆይ አንዴ። አዳም ይሰማል? ይሰማል። አዎ አዳም፣ አሁን እኛ እንትን ንጽጽር ላይ ስንማር ምን ይደረጋል መሰለ? ክርስቲያኖች አሁን የአንተ መጽሐፍ ቅዱስ አሁን በአማርኛ አለ አይደለ? ያ አሁን በአማርኛ ይሄ እኮ ትርጉሙ እንደዚህ ነው ስልክ፣ ኧረ እኛ እንዲህ አንረዳውም ስልክ ግሪከኛው ላይ ሄጄ አሳይሃለሁ አይደለ? ከዛ ግን ግሪከኛው ላይ ግን ሄጄ ሳሳይክ መጀመሪያ እኔ ግሪከኛ መማር አለብኝ። አሁን አብዛኞቻችሁ እዚህ ልጅ ንጽጽር ላይ የሚሰሩት ግሪከኛ ያውቃሉ፣ ዕብራይስጥኛም ይሞክራሉ። ገባክ ያልኩ ነገር? ስለዚህ አሁን እኔ እናንተ አማርኛው ትርጉም ላይ ካልተግባባን ምንድን ነው የምናደርገው? ወደ ግሪከኛው ነው የምንሄደው አይደል? ትክክል። እኔ ጃዬ አሁን አንተ ያልከው ነገር ትክክል። ልጨርስልህ። አሁን ቁርአን ሲጻፍ በአረብኛ ነው የተጻፈው። ገባክ አይደለ? ትክክል። ስለዚህ አሁን እንግሊዝኛው ላይ አሁን ጭቅጭቅ ከተፈጠረ ወዴት ነው የምትሄዱት? ወደ አረብኛው ነው የምትሄዱት። ገባ ያልኩ ነገር? አሁን ወደ አረብኛው በፊት ጃዬ ምን መሰለ እኔ ያልኩት ምን መሰለ፣ በፊት የመጣው ቃል ላይ ልጁ ምን ብሎ እንትን አለብኝ። አሁን ይሄኛውና ያኛው ቶሬዲ ሁለቱ የተለያዩ ነገር የተለያዩ ዴፊኒሽኖች ናቸው። ኢወዝ ሜድ ማለትና ኢወዝ ሜድ ማለትና ኢት አፒርድ ማለት ሌላ ሁለት የተለያዩ ናቸው። ያኛው ኢወዝ ሜድ አፒርድ ነው የሚለው ምን አደረግ ሳላ ምን መልስ ሰጠክ ለሱ? ምን እንደሆነ ይሄኛው ልክ ኢት አፒርድ እንደሚለው አድርጎ ፈታው ማለት ነው። ኖ አይደለም። ምንድን እንደሱ አይደለም ያለክ፣ እንደሱ ለማለፍ ፈልገው ነው። ከፈለክ አረብኛው ጋር ሄደን ቼክ እናድርገው አለክ አይደለ? ጃቢር አንዴ ከይቅርታ ጋር ጃቢር ልገባ ነው። እንደዛ አይሆንም። ቅድም እንግሊዘኛ እንደዛ አይልም። ጃቢር ሀቢቢ እንግሊዘኛ አይለ ነበር ሲካካይ ነበረው። አሁን አንብብ ስለው ማለት አይታየኝም አለ። ወጥቼ ድጋሚ ስክሪንሾት አድርጌ በጣም አሁን አንብብ ስለው ምንድን ነው ያለው? አይ በቃ አላነብም ነው ያለው። መጀመሪያ አንብበውና ከዛ በኋላ እኔ እኮ ምን ማለት ነው መሰለህ? አንዴ እኔ ጋር ታወራም። እሺ ብራዘር ጃቢር እኔ ሲጀመር ለምንድን ነው የወጣሁት? ስክሪንሾት አልኩ። ለምንድን ነው እንዲያነብ አይደል እንዴ? አንብብ ስለው አይታየኝም አለ። ከዛ በኋላ ስክሪንሾት አልኩለት አይደለ? ስለዚህ ያንብበውና ከነበበው በኋላ ደግሞ ይቀጥላል አይደለ? ከዛ ችግር የለውም። አደም ያነብልናል። ችግር የለውም። እኔ አስነበባለሁ። አደም አንብቡና ትቀጥላለች። ይህንን 157ን ደግሞ አንብበው። ቅድም እንዳስነበብከው ሳላ አነበበልክ አይደለ? አንተ ደግሞ አናንብብለት። ከዛ ጃዬ እኔ ምንም ችግር የለብኝም፣ ግን አንድ ነገር እንትን ማድረግ አለባቸው እኮ ገባኝ። እሱን አሁን ትቀጥላለህ። አዳምዬ አንድ ጊዜ ልናገርና ረድቻለሁ። ሀሳቤን ልናገርና ከዛ በኋላ ችግር የለብኝም እኮ አንብቦና ሀሳብ እኔ ይኸውልህ ከእንትን ጋር ልጣላ የመጣው ልጅ አይደለሁም። ገባኝ። እንድንግባባ እኮ ነው። የመጀመሪያው ወዝ ሜድ የሚለው ተደረገባቸው ነው የሚለው አይደለም። እሱን ይመንና ከዛ በኋላ በቃ እኔ እቀጥላለሁ። ችግር የለውም። ይሄንን አይደለም እኮ ልንገርህ። እሱ እኮ ያለክ ምን መሰለክማ ሀሳቡን እኮ ሊያስረዳ ወደ አረብኛ እኮ ሊወስድክ ሞክሮ ነበር። ጽሁፉን እኮ ነው ወዝ ሜድ የሚለው ማለት ነው። እሱን አሁን ተደረገባቸው ነው የሚለው አይደለም። እሱ ላይ ጥያቄ አለክ አይደለ? እሱን ጥያቄ መልስልሃል። የኔም ጥያቄ ነው ይመልስልናል። ግን እስኪ 157ን አንብበውና ከዛ እሱን ጥያቄ ትመልስልናለህ። ይምራን አሁን አንብብለት። ወንድም አለማ እኔ በዚህ ለው በቃሉ ያለ ከይቅርታ ጋር አንድ ይምራን የመጀመሪያውን በለኝና ያነብላለሁ። ይሄኛውን አነብላለሁ።
ምን መሰለህ? አንዴ ብራዘር ምን መሰለህ? አሁን ልታነብ ብለህ ማለት ነው ጀምረሃል እኮ ወላሂ ጀምረሃል። ከጀመርከው በኋላ ያዝ ያነቀ ማለት ፕሊዝ፣ ችግር የለውም። ካነበብከው በኋላ እኛ እናስማማለን እንጂ አይጋጭም። ሁለቱም ችግር የለውም። ያኛውንም በምን መቀጠል ሁለቱንም ትቆ አንዴ ረጋ በል። አሁን ልታነብ ነበረ፣ እባክህን ችግር የለውም። በቃ ወንድን አይደል ደፈር ብለህ አንብበውና ከዛ ካነበብከው በኋላ ግን እኮ ይጋጫል ትላለህ። አንተ እኮ ጭራሹን እኮ እያነበብክ ፈርተሃል እኮ። እባክህን ችግር የለውም። አንዴ አንብበው ብራዘር፣ አንዴ አንብበው እስኪ ችግር የለውም። አንተ እኮ የእውነት አማኝ አይደለ? እኔ አነበብኩት እኮ ማመንህን አታቆም አይደል እንዴ? እሺ ቆይ አይደለም አንብበውና ህዝቡ ይስማ። ቆይ አንዴ ህዝቡ ይስማና ከዛ በኋላ ወንድማ ኦኬ አድምጠኝና ልንገርህ። እኔ ምንም እኮ አላልኩም። it was made appear የሚለው it was made appear ማለትና it was made appear የሚለውና it appear የሚለው the same ነው ወይ? እሱን በልና it was made appear ማለት ምን ማለት እንደሆነ እሱን እንፈታልሃለን። መጀመሪያ ጋር ኢምሮ አንድ